የኔ ህይወት ፎቶ እኔ ሰው እንዴት እንደም በፌስታል አንተ ምን ይሄ ማለት ሰጠኝ ሄሊኮፕተር ክሊኒ ፉዲ እንዲያን ዳልካ ሌላ ነገር ነው ተከናወነ ሰይ የኢትዮጵያ ህዝብ ተከናውኗል። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝት ይበል እያልኩ የዛሬውን ፕሮግራም ጀምረናል። ዛሬም እንደተለመደው ከተለያዩ የማህበራዊ ሚዲያዎች የሰበሰብናቸውን ቪዲዮዎች ወደ እናንተ ይዤ መጥቻለሁ። እነዚህ ቪዲዮዎች እናንተን ዘናፈታ እያደረጉ ቁም ነገር የሚያስጨብጡ ቪዲዮዎችም ጭምር ይገኙበታል። ስለዚህ ይህን ቪዲዮ ከመጀመራችሁ በፊት ላይክ የምትለዋን በተን ጫን ብላችሁ ጀምሩት። ኢትዮጵያ ውስጥ ናችሁ ይህን ቪዲዮ የምትመለከቱ ሰዎች ደግሞ VPN አብርታችሁ ብትመለከቱልኝ የተሻለ ነገር ማግኘት እችላለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር ማድረግ የምትችሉ ደግሞ ለወዳጅ ዘመድ ሼር በማድረግ ለብዙ ሰዎች አድርሱት። ወደ ዛሬዎቹ ቪዲዮዎች አልፋለሁ። ዘናፈታ እያላችሁ እስከ መጨረሻው ድረስ ዝለቁ። ይመቻችሁ። ሚጡ ጋሽቀጭ ስልክሽን ይዤዋለሁ። እሺ ስልኩ እኔ ጋር ነው ይዤዋለሁ። መጣሁ ጎረቤት ጠይቅ አድርጊያችሁ እኪሴ እንዳረኩት እሺ መጣሁ የሚታይ ውብ አይናማ ፀጉርሽ ወርዶ ይጠቀልላል እንደ ሲሚንቶ ማን አንተ ያለህን አምጣ እኮ ማንህ ምንድን ነህ አንተ ነው እኔ ያለህን አምጣ ከሌለኝስ የለኝ ያለህን አምጣ ብዬሃለሁ ካሉ ካልዛ አንተ ይሄ እኮ የልጅቱ ስልክ አንተ ምን ይሆናል ያለህን አምጣ የልጅቱ ስልክ ብቻ ነው ሰድሽን ካውተት አትምታይ ሊመታኝ ነው አንተ ሌላም ካለ ሌላ የለኝም አባት ይችላል ሌላም ካለ አንተ የለኝም ሌላ ምንድን ነው የምለው አሁን አወዳደቅ ልረጋጋ ኖርማል ምንድን ለልጅቷ ምን ባላየ ባልሰማ አስወሰርኩባት መተም ሰው አይደለም በዚህ ሰዓት ሰው አይደለም እኔ ናይ ደስ ማሰብ በጣም እንትን አይደለም ልደውልና ወይኔ ጉዴ የልጅን ስልክ አስበላሁባት ወይኔ ሚጣዬ ስልኩ አንቺ ጋር ነው እንዴ? ስልኩን አላስኩትም። ዝም ብለሽ ስልክሽን ጭራሽ መካድ ፌስ ቱ ፌስ ክህደት ማለት ይሄ ነው። ያንቺን ስልክ አላስኩም። ፈልጊው እዛው ቤት ፈልጊው። ኧረ እኔ ባዶ እጄን ነው የወጣሁት። ምን ነካት ይችላል? አይ አላስኩትም። እንደዚህ መካድ ከባድ ነው በጣም። እንኳንም ይሄኛውን ያልወሰደብኝ መንገዱ ሁሉ ጠፍቶበት የለ እናንተው። እሺ ወደ ቀጣይ ቪዲዮ እንለፍ። ባሌ ወገቡን ታማል ቁርስ ገንፎ አዘጋጅለት ቂቤ እርጎ ነው የኔ ሲሆን የኔ ህዋን የት ነሽ? ምን እየሰራሽ ነው? ከማን ጋር እየተጀናጀንሽ ነው አሁን ያለሽው? እባክሽን ነይ። ምን ልበል እስኪ? ኧረ ግን ጥያቄ ወገቡን አሞታል ነው የተባለው? ምን ሲሰራ ነው ወገቡን ያመመው? ይሄ ጭንቅላቴ እኮ ብዙ ነገር ነው የሚያስበው። በቃ ተውኩት። እሺ ወደ ሌላኛው እንለፍና ደግሞ እስኪ አባሰምኩት ቀን ተቆርጦ አባውራነት ተረጋግጦ አጎታ ክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴን ተኩሼ ካለሽበት ገስግሼ ደርሼ እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት ይሄን ቪዲዮ ለምን እንዳመጣሁት ገብቷችኋል? ሜመሮች ያጋለጡት የትዳር ለነገሩ ራሷን መለጥፋለች።
ራሷም ለጥፈዋለች። ግን የሆነ ፎቶ ላሳያችሁ እዚሁ ላይ ይሄኛው ማለት ነው። ይሄኛው ፎቶ እንግዲህ ከራሷን ፔጅ ላይ ተለጥፈዋል። ከዛ ደግሞ ሜርኩሪም ፕሮግራም ተዘጋጅቶ ነበር እዛ እና እንግዲህ 1 ብር ነው የምታገባው። በነገራችን ላይ 1 ብር ነው የምታገባው። ስለዚህ የ1 ብርና የእሷ ጋብቻ በቅርቡ ይሆናል ማለት ነው። መልካም ጋብቻ ብለናል። እንግዲህ 1 ብር ከማርታ ጎይቶም ጋር ሲታማ ነበር። በነገራችን ላይ ከማርታ ጎይቶም ጋር ሲታማ ነበር። የማርታ ጎይቶም ሰርግ አልሆነም። ስለዚህ ወደ ኤደን አይሸሹም ገብቷል ማለት ነው። ኤደን አይሸሹም እና 1 ብር ጋብቻቸውን ያደርጋሉ በቅርቡ ማለት ነው። እሺ መልካም ጋብቻ ብለን እናልፈዋለን። ይሄን ቪዲዮ በስማም እንዴት እንደዘገነነኝ እዚህ ጋር ስሜቱን ተመልከቱት። የእሷን ስሜት ምን አይነት ስሜት እንዳላት ስማም ከባድ ነው። እንትሎች ኮሜንት ላይ የሆነ ያየኋት ፎቶ አለች ላሳያችሁ። ይቺ ፎቶ እኔ ሰው እንዴት እንደሚያስብ ነው እንትን ያለኝ። በቃ ሲነካ እንደዚህ ሆነ ነው ነገሩ። በስማ ግን ኮሜንተሮች ነፍሳቸው አይማርም፣ የምር ነፍሳቸው አይማርም። እሺ አንተ እግዚአብሔር ብሎ እስጋውን ደብሮን 200 ብር ብናገኝ 200 ብር ብናገኝስ በእናትህ ለምሳሌ እኮ ያው ወንድሙ ላይ አይጨክንም። ያው 100 ብር እንካፈላለን። 100 ብር እንካፈላለን። ማንም አካፍለው አንተ ናት አካፍላለህ። ለምን ሰጣለህ? ያገኘው አይደለም እንዴ? አልሰጥም እና ብታገኝ ለኔ ላታካፍልኝ አላካፍልም። ምን ስለሆንክ ነው አንተ ማለት አይደለም እንደ ቅድሬ ያገኘው ብታገኝስ እኔ አብሬ አለሁ አይደል? እዚህ ጋር ቆጫ እግዚአብሔር ያልሰጠኝ ለምንድን ነው የማትሰጠው? አንተ ማን ስለሆንክ ነው አንተ ማን ነው የሰጠኝ? ለምንድን ነው የማትሰጠኝ? አንተ ስንዝራት ያርገኝ አንተ ሁለቱንም 100 ብር ልትወስድ ነው? አዎ ወስዳለሁ። አንተ ከኔ ጋር ትጣላለህ፣ ትሰጣለህ። እሺ ትሰጣለህ። አንተ ለትጋልና አንተ ምን ሆነህ ነው የማትሰጠው? ኧረ በለው ምን ምሳሌ እኮ ነው ልቀቀኝ እንጂ ምሳሌ ብናገኝ እኮ ነው ያልኩት። ምሳሌ ነው እንደዛ ስሜት ታደርጋለህ። ሳይገኝ እንደዚህ ሆንክ፣ ሲገኝ እንደዚህ ነው። ካንተ ጋር ጓደኝነት ትቻለህ። እኔ ምን እንደገረመኝ ታውቃላችሁ? መብላቷን ሳታውቅ እጇን ታጠበች የሚባል ነገር አለና አባባል ነው ይሄ። አንዳንድ ሰዎች እንደዚህ አይነት ነገር ያጋጥማል። ምሳሌ ብላችሁ ካወራችሁ በኋላ የሰውየውን አስተሳሰብና ግምቱን መገመት ነው ማለት ነው ይሄ አይነት አካሄድ። ስለዚህ ተገማመቱ እነዚህ ሰዎች። ያኛውም ቢያገኘው አያካፍለውም፣ ይሄኛውም ደግሞ ቢያገኘው አይለቀውም። በቃ ይሄንን ነገር አይተናል በሁለቱ ጓደኛ ነው። እሺ የኔ ወድ እንደዚህ አይነት ፍቅር፣ እንደዚህ አይነት ጅንጀና በመድሃን የኔ ልዩ እንዳታለቀስ ድንገት እሺ። ራሳቸው እኮ ድረስ ስኒውን ምናምን አጣጣለው የኔ ሽቅርቅር ነው። ደግነቱ ጀበናው ባዶ ነው። እንደምወድብኝ ታውቃለህ። መድኃኒዓለም አይጣል ነው። የዚች ልጅ ቪዲዮ ሌላም አለቁ ያሳያቸዋለሁ እዚሁ ላይ። በጣም ነው የምትገርመኝ። ማለት እኔ ጀበናውን ራሱ ከየት አይ ቲንክ ወይ የጀበና ፋብሪካ አላት መሰለኝ እንጂ የምትሰባብራቸው ነገሮች ምናምን ሳስበው ትንሽ ከባድ ነው እየሄደችበት ያለው ነገር። እንደዚህ አይነት የፍቅር ጅንጀና አይጣል። ያው ይሄ ነው ቀጣይ ያመጣሁት። ተመልከቱ የጀነጀነ መጨረሻው ይላልና እንዴት ሙቀጫ እየወቀጠች ነበር። ከዛ ምን እንደሚያስደርጋት ነፍሱ አይማርም። ግን ሰውየው ሳታችሁ አናቷን አለቻት ጨጫት። ከባድ ነው። አርሴ ሆነ ተከናወነ። እሰይ እሰይ። የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር? አርሰናል ነው። በዚህ ላይ ኮምፓሴን አጠፋችሁ። ኮምፓስ ሽጥፋ። ዛሬ አርሰናል ጨዋታ አለው። እንግዲህ ምሽት ላይ ነው ጨዋታው። ምናልባት እንግዲህ ዛሬ ካሸነፈው ወደ መሪነቱ ይመለሳል። ከዛ ውጭ ግን አሁንም ተከናወነ ኮምፓስ፣ የአርሰናል ኮምፓስ እንደጠፋ ይቀጥላል ማለት ነው። እሺ አይለ አረብ ማራሚ እንዴት ነው? ሰላም ነው? ዛሬ መናረግ ማለት ነው። አረ ሴቶች ፈሩ። ብሎኬት በመዳበሪያ እየተሸከሙ ነው የምትለው። ብሎኬት በመዳበሪያ እየተሸከሙ ነው የምትለው። ጽናት ይስጥ አይለ ኧረ ኃይሌ አፈቅርሃለሁ እኮ ወላሂ እኮ እንደ አይስክሪም ነው እንደ አይስክሪም ነው። የራሱ ጉዳይ
ኃይሌ ያልሆንልኝ ቦታ ነው ያለኝ። ላንተ ያላት ብዙ ቦታ ነው። እንዴት እንደሚወድ እኮ አታውቅም አንተ። ምን አለ እንደዚህ የምታረገኝ? አረክ ፈተበናት አልሆንልኝ አለኝ እኔ ኃይሌ የእንትና ሙዚቃ ትዝ አለኝ። ያው አበላሽቼዋለሁ ሙዚቃውን። ኃይሉ የለም በቃ ኃይል የለውም፣ ደክሟል ኃይሌ እባክሽ አታርጊ። ስንት ያለ ነው ሌላ ምንም አይደለም። ጀግና ወረዳሉ የሁላችሁንም እናት በየተራ ለብያችሁ በሪያል እናትክን የሸርሙጤ ባሪያል የትበሪያል እኔንም ለብሪያ አመታሽካብተው ምንድን ነው በሪያል የትበሪያል። አረ ኤዲተሮች፣ አረ ሜመሮች ይመቻችሁ። የሚገርም ኤዲሽን ፈርከስ सर वेजिटेबल ऑमलेट फ्रूटी ባለፈው የሚገርም ሰራ ሌላ ባለፈው በሚሪንዳ ነበር። አሁን ፋንታ መሰለኝ። የባለፈው ይቼ የለችም ነበር። አሁን ጨመራት። ፍሩት እንቁላል በፌስታል ታጠምኔ ማለት ሰጠኔ ሄሊኮፕተር ክሊኒ ፉድ ኢንዲያን ዴሊካሲ ስፔሻል ፉድ ኢንግሪዲየንት ሳጥቂ ማዳቀር። እኔ ግን ካገኙት እንደዚህ እንደሚያደርጉት ህንዶች ቢያገኙት I don't like pineapple. Shut up. Body health is just as body ka soman hai. Look at it. Fresh food on. Hey Narcha. It's okay. It's okay, sir. It's okay. It's okay. ሰው ጨመረው አይገርማችሁ? चिप्स ना जब बाट के उम्मा के सिमन माट के सिमन भारत के कृष्णा डपट है जो अरे कामेरा मार वेरी गुड ये सारा ነው ይጨምረው አለ እዚህ ላይ look at it strong eating body healthy strong tall big शाहरुख के हट के फ्रूटी वेजिटेबल ነገር አለ በቅጠል ነው የሚሰጠው። ይሄ for you additional I don't like pineapple. additional very good more additional and banana for you healthy very thirsty thank you pay 50 rupee thank you sir thank you what is it የምር ፈርከስ የምር ነፍሳ ይማር። በጣም እኔ መንገድ ላይ ያገኙ እንደሆነ ምን እንደሚያደርጉ ነው የማስበውና በስማ እንደዚህ ዘልዝለው ነው ራስህን የሚሰሩ እንጃለህ። ራሱ ፈርከስ ነው። እዚህ ዳኒ ሮስት ሊያደርገው ፊትሽ እኮ እውነት ፈረጅ እንዳያገኝሽ ቡልዶግ ነው ብሎ ነው የሚያስሩሽ። መነጽር አድርገህ አንተ ከውስጥ ጋር እንደ የምታርገው እንደ ሰበሪ ካይኑ ጫር እንደሚያዙ ምን ብሬስ ያረከው ለምንድን ነው? እንዳትናከስ ሰማኒ እኮ የጀበና ብቅ ማላራ ኧረ በስመ የጀበና ምን እንዴ ዳኒ ምን ነሽ ናቺ ራስ ትሬላን ስተረም መዚ ከጌም ኦፍ ትሮንስ አምጥተሽ ነው እንዴ? አትበና እንደዚህ ነው አንተ ከጌም ኦፍ ትሮንስ አምጥተሽ ነው እንዴ? እኔ ፍጥረት ውድድር ነው የሚመስለው። ተዘግዝቀን እንዴ እንደሌሊት ወፈበለው አናተ ላይ የሚወጣው ዳኒ እኮ ነገር ለማሞለል ከብዳችሁ ከጎረቤት ጋር እንዴ ማዘር ጭንቅላት ያስተካከል 4 ራስ ላይ እኮ ነው የሚተኛው። 4 ራስ ላይ ስማ ዳኒ እኮ እንዳለ አሁን ሰው ሲተኛ መሀል አይደል እንዳልገው የሚጎደጉድ ራስ ጊዮ ነው። እኔ አልቻልኩም። እኔ በቃ ኧረ ይበቃላል። እኛም እንዴ ይበቃላል። እኛም በቃል
ሌላ ነገር ነው ያ አታ የጓደኛ መጥፎ ሲል እንዴት ነሽ እንዴት አደረግሽ ፍቅራችንን ነገር ታስብበት እንጃ ላስብበት ነው ላስብበት ቸኮል ይሄን ያህል ጊዜ ሰጠውሽ እንዴት አመት የቆየናት መሰልከው እስታ እንዴት ወር እኮ ተቆጠረ እንግዲህ ከወር በላይ አሁን ሌላ ነገር ነው ያ ላስብበት ምን አባቱ የት ደርስ ነው እንደሚያስቸኩል ያ ምሻል እንጂ አይተሽ እንጂ የሚመታሽን እየለየሽ እንጂ እናትዬ። እሺ የዛሬ ቪዲዮአችን በነገራችን ላይ ይሄንን ይመስላል። ሰብሰብ አድርገን ያመጣነው ቪዲዮ ይሄንን ይመስላል። እንግዲህ አብራችሁን ስለቆያችሁ እጅጉን አመሰገንን። ዘና ፈታ እንዳላችሁበት ተስፋ እናደርጋለን። ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ላይክ ሼር ማድረጋችሁ አይዘንጋ። እስከመጨረሻው ድረስ ከኛ ጋር ስለነበራችሁ ቴንኪው። ይመቻችሁ። ሌማት የሁላችንም ማለት